አርባ ምንጭ ዩኒቨርሲቲ ስር ከሚገኙ 6 ካምፓሶች መካከል አንዱ የሆነው የሳውላ ካምፓስ ለሁለተኛ ጊዜ ዓመታዊ የጥናትና ምርምር ሲምፖዚየም አካሂዷል። የካምፓሱ የጥናትና ምርምር ማስተባበሪያ ጽሕፈት ቤት ኃላፊ መምህር ዘሪሁን አያሌው እንደገለጹት ዓመታዊ አውደ ጥናትና ምርምር ሲምፖዚየም በአርባ ምንጭ ዩኒቨርሲቲ ለ8ኛ ጊዜ በሳውላ ካምፓስ ደረጃ ለሁለተኛ ጊዜ ነው የተካሄደው። በአውደ ጥናቱ የማህበረሰቡን መሰረታዊ ችግሮች ሊፈቱ የሚችሉ 11 የጥናትና ምርምር ስራዎች ውጤትም ቀርበዋል። የሳውላ ካምፓስ አስተዳደር ጉዳዮች ዳይሬክተርና የማርኬቲንግ ትምህርት ክፍል መምህር ዘለቀ ዶሳ የሳውላ ካምፓስ እንደ ሌሎቹ ከፍተኛ የትምህርት ተቋማት ከመንግስት የተጣለበትን ሀገራዊ ኃላፊነት እየተወጣ መቆየቱን ገልጸዋል። አርባ ምንጭ ዩኒቨርሲቲ ባለበት ቦታ ሁሉ ዩኒቨርሲቲው የሚደርሳቸው ካችመንት ኤሪያ የሚባሉት የሳውላ ካምፓስ አሁን በዙሪያ ላይ ያሉትን ይይዛል። አርባ ምንጭ ዙሪያ ላይ ያሉ ደግሞ ከራሳቸው አልፎ እስከ ጂንካ ድረስ ያለውን ስትሬች አድርገው ነው የራሳቸው የምርምር ኃላፊነት ሁሉ የኮሚኒቲ ሰርቪስ ኃላፊነትን በእነዚህ ሁሉ ኤሪያ ላይ ያሉ ሰዎችን ኮሚኒቲ ወይ ማህበረሰቡን ኃላፊነት ተሸክመው ነው ኃላፊነት የሚወጣው። ከዚህ የተነሳ ሳውላ ካምፓስም እንደ አርባ ምንጭ ዩኒቨርሲቲ 6ኛውና አሁን አዲስ ኢመርጂንግ ካምፓስ ነው። እሱም የራሱ ደግሞ ሪሰርች እና የኃላፊነት ወሰኖች አሉ። ከነዚህ ለምሳሌ ከካምባ ጀምሮ እንደዚህ ዳራማሎን ቁጫን ይዞ ሰመናሪን አልፎ እስከ ኮሻ ድረስ ያሉ ትልቁ ኤሪያዎችን ያስሳል። እንግዲህ የሱ ካችመንት ኤሪያ ነው የሚባለው በዩኒቨርሲቲው ቋንቋ። ከዚህ የተነሳ እዛ ውስጥ ያለ ኮሚኒቲ ችግር ከዛም አልፎ ይሄዳል። ሀገራዊ ተልእኮም አለ። ይሁንና እዚች ውስጥ በእነዚህ ውስጥ የነበረው ከአርሶ አደሩ ጋር ከስራ አጥነት ጋር ከጤና ጋር ከትምህርት ጋር ተያይዞ ያሉ ጉዳዮችን በደንብ አድርጎ ያጠናል። ከጎፋ ዞን በተጨማሪም በካምፓሱ ዙሪያ ያሉት ሌሎች አጎራባች አካባቢዎችን ማለትም ካምባ፣ ቁጫ፣ ዳራማሎ፣ ሰሜናሪ ወረዳዎችን ማዕከል ያደረጉ የተለያዩ ችግር ፈቺ የሆኑ የጥናትና ምርምር ስራዎች እያከናወነ እንደሚገኝ ተናግረዋል። እስካሁን ከ50 በላይ የጥናትና ምርምር ስራዎች እየተሰሩ መሆናቸውንም ገልጸዋል። የሳውላ ካምፓስ አካዳሚክ ዳይሬክተር አቶ ሀቢብ ሳኖ በበኩላቸው የአውደ ጥናቱ ዋናው ዓላማ በተለያዩ ዘርፎች የተሰማሩ የጥናትና ምርምር ስራዎች ተጠናቀው የህብረተሰቡን መሰረታዊ ችግሮች ሊፈቱ የሚችሉ ትላልቅ ሜጋ ፕሮጀክቶች እንዲቀረጹ ለማድረግ ነው ብለዋል። ሪቪው ወርክሾፕ አላማው የተሰሩ ጥናቶች አልቀው ወደ የህብረተሰቡን ችግር ከፈቱ በኋላ ከነዚህ ከዋና ከተሰሩ ጥናቶች ትላልቅ የፕሮጀክት ስራዎችና ወይንም ሜጋ ፕሮጀክት የምንላቸው የኮሚኒቲ ስራ ወይንም የህብረተሰቡን ችግር ሊፈቱ የሚችሉ ፕሮጀክቶች የሚቀረጹበት ግራውንድ ላይ የህብረተሰቡን ችግር ፈተው ለተሻለ የህብረተሰብ ኑሮ ወይንም የተለያዩ ችግሮችን በመፍታት ትልቅ አስተዋጽኦ ይኖራቸዋል ተብሎ ይታሰባል። ካምፓሱ ለሁለተኛ ጊዜ ባዘጋጀው ዓመታዊ የጥናትና ምርምር መድረክ ከአርባ ምንጭ ዩኒቨርሲቲ ከዋናው ግቢና ከጫሞ ካምፓስ ከወላይታ ሶዶ ከዋቻሞ ከወልቂጤ ዩኒቨርሲቲዎች እንዲሁም በተለያዩ ዩኒቨርሲቲዎች ሁለተኛና ሶስተኛ ዲግሪያቸውን እየተማሩ የሚገኙ ተመራማሪዎችና ሌሎች ተጋባዥ እንግዶች ተሳትፈዋል። በአርባ ምንጭ ዩኒቨርሲቲ በምክትል ፕሬዝዳንት ማዕረግ የሳውላ ካምፓስ ኃላፊ አቶ ገብረመድህን ጫመኖ በበኩላቸው ዩኒቨርሲቲዎች ከመማር ማስተማር ስራዎች በተጨማሪ ጥናትና ምርምር ማካሄድና የማህበረሰቡን አገልግሎት መስጠት ዋና ተልእኳቸው መሆናቸውንም ተናግረዋል። ከትምህርት ጋር ተያይዞ የቀረቡ አሉ። ከግንባታ ከኢንጂነሪንግ ጋር ከግንባታ ከጥራት ጋር ተያይዞ የቀረቡ ጽሁፎች አሉ። ሌላው ደግሞ ስራ ዕድል ፈጠራና ገበያ ትስስርን አያይዞ የቀረባለ። ሌላው የቀረበ ያለው የአካባቢ ጥበቃ እና አየር ንብረት ለውጥን የአፈር ለምነት ጋር ተያይዞ ያሉ ጽሁፎች እየቀረቡ ናቸው። እንግዲህ እነዚህ ጽሁፎች መነሻው የአካባቢው ማህበረሰብ ውስጥ ያሉ ችግሮች ምንድናቸው የሚሉ ተመራማሪዎች መነሻ መረጃዎችን ከማህበረሰቡ ወስዶ የተለያዩ ጽሁፎችን አንብቦ ራሳቸው ሪሰርች የምርምር ንድፈ ሐሳብ አዘጋጅቶ ወስዶ ሰርቶ ያቀረቡት ውጤት ነው ያለውና ከትምህርትና ጥራት እንዲሁም ከግንባታ ጋር ተያይዞ የሚታዩ ችግሮችን የስራ ዕድል ፈጠራና ገበያ ትስስር የአካባቢ ጥበቃና የአየር ንብረት ለውጥና ሌሎችንም የማህበረሰቡን ችግር ሊቀርፉ የሚችሉ ጥናታዊ ጽሁፎች በተመራማሪዎች ቀርበዋል። በቀረቡ ጥናታዊ ጽሁፎችም ላይ ተጋባዥ እንግዶችና ምሁራን ሐሳብና አስተያየታቸውን ሰጥተዋል። ዘገባውን ያደረሰን የጎፋ ዞን የመንግስት ኮሙኒኬሽን ጉዳዮች መምሪያ ነው።